3 ሊትር ውሃ በየቀኑ ለ30 ቀናት ብትጠጡ በሰውነታችሁ ላይ ምን ሊፈጠር ይችላል? የመጀመሪያው ቀን በየ20 ደቂቃው ወደ ሽንት ቤት ትመላለሳላችሁ። ሰውነታችሁ በውሃ ስለሚሞላ የሆድ መነፋት ስሜት ሊኖር ይችላል። 7ኛው ቀን ኩላሊቶቻችሁ ከሁኔታው ጋር ይላመዳሉ። ቆዳችሁ ይበልጥ መንጻትና ማብራት ይጀምራል። እንዲሁም ከዓይናችሁ ስር ያለው ጥቁረት ይጠፋል። 14ኛው ቀን የኃይል መጠናችሁ ይጨምራል። ከሰዓት በኋላ የሚሰማችሁ የድካም ስሜትም ይወገዳል። በሴሎቻችሁ ውስጥ ጠቃሚ ሚነራሎችን ታገኛላችሁ። 30ኛው ቀን መገጣጠሚያዎቻችሁ ላይ ያለው ህመም ይጠፋል። የምግብ መፈጨት ሂደታችሁም ይሻሻላል። 60ኛው ቀን ቆዳችሁ ያበራል። ሰዎች ምን አይነት ቅባት እንደምትጠቀሙ መጠየቅ ይጀምራሉ። ሰውነታችሁም ካሎሪን በደንብ ያቃጥላል። ዝም ብላችሁ ቁጭ ብላችሁ እንኳን ካሎሪ ትቀንሳላችሁ። 90ኛው ቀን ከዛ በፊት ግን ከዚህ በኋላ ቪዲዮቼን የምለቀው በዚህ የስኬሌተን በሚለው አካውንቴ ስለሆነ ፎሎ በማድረግ እዛ ላይ የለቀኳቸውን አዳዲስ ቪዲዮዎች በየቀኑ መከታተል ትችላላችሁ። አካውንቴን ከስር አስቀምጬዋለሁ። በመጨረሻም ከ5 ዓመት በፊት ወደ ነበራችሁበት ወጣትነት ትመለሳላችሁ። የሰውነታችሁ ክፍሎች በሙሉ በጥሩ ሁኔታ መስራት ይጀምራሉ። ሰውነታችሁን ከውስጥ ወደ ውጭ አደሳችሁት ማለት ይቻላል። እናንተስ በቀን ምን ያህል ውሃ ትጠጣላችሁ?